ሰላም እንዴት ናችሁ? ዛሬ ከቶፒክ ወጣ ያለ ግን ከታሪክ አንጻር ማን ነው በቦታው ላይ የነበረው የሚሉ አንዳንድ ጥያቄዎች ተነስተዋል። እስራኤል አዲስ የተመሰረተች ነች፣ ፓለስታይን ከድሮ የነበረ ነው የሚሉ ጥያቄዎች አሉ። እነዛኞቹ ታሪክ ሲመዙ እነዚህም ታሪክ ይመዛሉ። ከዛ በተጨማሪ ደግሞ እስራኤል 1948 ከተመሰረተች ፓለስታይንስ መቼ ተመሰረተች፣ ስሙንስ ማናወጣው የሚለውን ጥያቄ ለመመለስ ሌሎችም ታሪካዊ ማስረጃዎች እንዲሁም ካርታዎች በተለያየ ዘመን ማን ይገዛው እንደነበረ ይህንን ምድር የሚያሳዩ ካርታዎች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ሌላም ግርታ የሚያስፈጥሩ ጥያቄዎች ካሉ እሱንም ኮመንት ላይ ጻፉልኝ፣ እመልስላችኋለሁ። እንግዲህ ይህ ሁለቱ ሀገራት የሚጣሉበት ቦታ ከ1948 በፊት የእንግሊዝ ግዛት ነበረ ወይም ብሪቲሽ ማንዴት ይባል ነበረ። ከዛ በፊት ደግሞ በኦቶማን ኢምፓየር ይተዳደር ነበር። ከኦቶማን ኢምፓየር በፊት በግብፅ ማምሉኮች ይተዳደር ነበር። ይህ ኢስላማዊ አገዛዝ ነው። የግብፅ 3000 ዓመት ነው ወደኋላ መወስዳችሁ፣ አብራችሁን ቆዩ። የማምሉክስ ማፕ ይሄን ይመስላል። ከማምልኮች በፊት የኢዩቢድ አረብ እና ኩርዲስታን ኤምፓየር አስተዳድሮታል ቦታውን። ከዛ በፊት ቦታው ሙሉ በሙሉ የኢየሩሳሌም ኪንግደም ይባል ነበር። ካርታው ላይ እንደምትመለከቱት ከጆርዳን ሪቨር እስከ ጋዛ ድረስ ያለው ሙሉ በሙሉ የኢየሩሳሌም ኪንግደም ነው። ታዲያ ፓለስታይን ከየት መጣ የሚባለውን እመለስበታለሁ። አብራችሁ ቆየው ነው። ከኪንግደም ኦፍ ኢየሩሳሌም በፊት ኡማያድ ኢምፓየር፣ ፉታሚድ ኢምፓየር የሚባሉ ለትንንሽ ጊዜያት ቦታውን ይዘውታል። ከዛም ለረጅም ጊዜ ባዛንታይን ኢምፓየር ተቆጣጥሮት ቆይቷል። ባዛንታይን በፊት ሱናሲድ ኢምፓየር ለትንሽ ጊዜ ቆይቶበታል። ከዛም ሮማን ኢምፓየር ለረጅም ጊዜ ተቆጣጥሮት ቆይቷል። ግዛቱም ይሄን ይመስላል። ሮማኖች ከመግባታቸው በፊት ወደ ሃዜሞኒያን ኪንግደም ወይም ጁዊሽ ስቴት ይባል ነበረ ቦታው። ከዚያ በፊት ደግሞ የአሌክዛንደር ዘ ግሬት የሚባለው ግለሰብ ሙሉ ግዛት ነበረ። አሌክዛንደር ዘ ግሬት መጥቶ ኮንከር ከማድረጉ በፊት የፐርዥያን ኢምፓየር ይባል ነበር ካርታው ላይ እንደምትመለከቱት። ከዛ በፊት ደግሞ የባቢሎን ምድር ነበረ ማለት ነው። ጊዜውም ከክርስቶስ ልደት በፊት ከ606 እስከ 636 ዓመተ ዓለም የባቢሎን ኢምፓየር ነበረ ማለት ነው። ታዲያ ሁላሲሆን ፓለስታይን የሚለው ስም የቱ ጋር ነው የተጻፈው፣ ከየት መጣ የሚለውን ጥያቄ ያስነሳል። ቦታዎቹ ከጥንት ጀምሮ ይጠሩ የነበሩት ጁዲያ እና ሰመሪያ ይባላሉ። ጁዲያ የደቡቡ ክፍል ሲሆን ሰመሪያ ደግሞ የሰሜኑ ክፍል ነው። ሰመሪያዎች በሌሎቹ ተወረሩ። ጁዲያዎች ደግሞ በሰዓቱ የስልጣኔ ሊቅ ስለነበሩ ተቋቁመው ቆይተዋል። ተቋቁመው ብዙ አልቆዩም። ሮማን ኢምፓየር በሰዓቱ መጥቶ ወረራ ባካሄደ ጊዜ ፍላጎታቸው የነበረው የገንዘብ የፓወር እና ቴምፕል ጉዳይ ነው። ምክንያቱም ቦታው የስልጣኔ ሀብ የሚባልበት ታይም ስለነበረ በሰዓቱ ግሬተር እስራኤል ወይም ደግሞ ጁዲያ የሚባለውን ቦታ አጥፍቶ ገንዘብና ያለውን ፓወር በሙሉ ማሳየት ነበር አላማው የሮማን ኢምፓየር። ከዚያም የሮማን ኢምፓየር ሰዎች ጁዲያዎቹን እንዲያጠፉላቸው እንዲሁም ታሪኩንና ቦታውን ሙሉ በሙሉ ለመቆጣጠር ስሙን ወደ ሲሪያ ፓለስቲና የሚል ስም ተቀየረ። ሲሪያ ማለት በሰዓቱ የነበረው የሮማን ኢምፓየር አንድ ፕሮቪንስ አካባቢ ስም ቦታ ነበረች። ሲሪያ ፓለስቲና ወደሚል ስሙን ቀየሩት ሮማን ኢምፓየሮች ማለት ነው። አንዳንድ ጥናቶች እንደሚያሳዩት ፓለስቲና የሚባለው ፊሊስቲንስ ከሚባል የላቲን ቃል ጋር ይገናኛል። ለዛም ነው ስም የሰጡት ይባላል። ይሄ ሁለት አከራካሪ ነገር ነው። ፊሊስቲንስ ማለት በላቲንኛ ትርጉሙ ጂዎቹን የሚጠሉ ወይም ደግሞ የማይዋደዱ ሁለት ተቃራኒ አካላት ናቸው። ለእንደዚህ አይነት ደግሞ የአንዳንድ የመጽሐፍ ቅዱስ ታሪኮችን ያገናኛሉ። የዳዊትና የጎልያድን ታሪክ ያገናኛሉ። ዳዊትና ጎልያድ እንግዲህ በወንጭፍ የተጣሉት ሁለቱ የመጽሐፍ ቅዱስ ካራክተሮች። ዳዊት ጂው ነው። ጎልያድ ደግሞ ፊሊስቲን የሚባል ከወደ ግሪክ ዘሩ የሚመዘዝ ግለሰብ ነበረ። እነዚህን ሁለት ታሪኮች አንተርሰው ፊሊስቲን የሚለውን አመሳስለው ፓለስቲን ብለው ሮማኖች ሰየሙት የሚሉ ጥናቶች አሉ። አንዳንድ ጥናቶች ደግሞ ይሄ ፊሊስቲን እና ፓለስቲን በፍጹም የሚገናኝ ነገር አይደለም የሚሉም አንዳንድ ጥናቶች ያሳያሉ። በአጠቃላይ ቦታው የተሰየመው ሮማን ኢምፓየሮች ናቸው።
ቦታውን ወደ ሲሪያ ፓለስቲና የሚል የቀየሩት ትሩ ታይም ሲሪያ የሚለውን አጥፍተው ፓለስቲና አድርገውታል ማለት ነው። ቢሆንም ይህ ቦታና ግዛት በተለያዩ ጊዜዎችና በተለያዩ ገዢዎች ሲተዳደር ቆይቷል። ራሱን የቻለ ሀገር ሳይሆን በገዢዎች ውስጥ በቅኝ ግዛት ውስጥና እንደ ፕሮቪንስነትም ሲያገለግል ቆይቷል። ይሄ የቆየው እስከ 1948 ዓመተ ምህረት ድረስ በእንግሊዝ ማንዴትነት ወይም ደግሞ እንግሊዝ የአንድ የግዛቷ አካል አድርጋ ስታስተዳድረው ቆይታለች። በ1948 የመጨረሻው የእንግሊዝ ወታደር እንግሊዝ ከሁለተኛው ዓለም ጦርነት በጣም ከተላከመች በኋላ እዛ ላይ ብዙ የሚያፈሱት ጉልበት ስላልነበራቸው መጨረሻ የወጣው የእንግሊዙ አንድ ወታደር ነው መጨረሻ ላይ ጓዙን ጠቅልሎ ከፓለስቲና የወጣው። ከዛ በኋላ ነው ዩናይትድ ኔሽንስ እንደገና እስራኤሎችን ወደ ታሪካዊ ምድራቸው ድምፅ ሰጥቶ 1948 ላይ እንዲመለሱ ያደረጋቸው። ይሄም እነዚህ ታሪካዊ መረጃዎችና ካርታዎች በቂ ኢንፎርሜሽን እየሰጣሉ ብዬ አስባለሁ። ጥያቄ ካላችሁ ከስር እመልሳለሁ። ቴንክ ዩ